ፕሬዝዳንት ዶናልድ ጄ ትራምፕ አሁን ደግሞ ፊታቸውን ወደ ጎረቤታቸው ካናዳ አዙረዋል። ካናዳ ከቻይና ጋር የንግድ ስምምነት ማድረጓን ተከትሎ እናቸውም የአሜሪካ ጎረቤት የሆነ ሀገር ከአሜሪካ ጠላት ከሆነ ሀገር ጋር ፈጽሞ መስራት እንደማይችል የገለጹት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ 100% ታሪፍ በካናዳ ላይ በመጣል የካናዳን ኢኮኖሚ አንኮታኩተዋለሁ ሲሉ በካናዳ ላይ ከፍተኛ የሆነ ቁጣ ያዘለ መግለጫ ሰጥተዋል። ካናዳም እርምጃን አልቀለብስም ብላለች። የትራምፕ ቁጣ መባባሱ የካናዳን መሪዎች በከፍተኛ ሁኔታ አስደንግጧል። ውጥረቱ እንዲህ በውጪ ባየለበት ሰዓት ደግሞ አሜሪካ ከውስጥም እየተናጠች ነው። በተለይም ደግሞ የአይስ ኤጀንቶች በየአካባቢው የሚያደርጉትን ፍተሻ እንግልት ተከትሎ በርካቶች ቁጣቸውን ማሰማታቸውን ቀጥለዋል። በሚኒሶታም አንድ ግለሰብ በአይስ ኤጀንቶች መገደሉን ተከትሎ ቁጣ የተቀጣጠለ ሲሆን ይህንን ቁጣም አስመልክቶ የፌዴራሉ ፖሊሶችና የሚኒሶታ ፖሊሶች ከፍተኛ ፍጥጫ ውስጥ መግባታቸው ተሰምቷል። የቃላት ጦርነቱም በፌዴራሉና በሚኒሶታ ገዢዎች መካከል ተባብሷል። በአሜሪካ ትልልቅ የሚባሉ ሱቆች፣ ተቋማት እንዲሁም ሙሉ በሙሉ ተዘግተዋል። በተለይም በሚኒሶታ ግዛት ላይ ተዘግተዋል። አመጹ ተቀጣጥሏል። ህዝቡም ብርዱ ሳይበግረው ወደ አደባባይ መውጣት ከፍተኛ ቁጣ ቢያሰማም ትራምፕ ግን ወዮላችሁ ወደ ቤታችሁ ግቡ አመፀኞች ሲሉ በህዝቡ ላይ ተሳልቀዋል። ይህንም ሁኔታ ህዝቡን የበለጠ እንዲያስቆጣው አድርጓል። ዝርዝር መረጃውን እንደሚከተለው አስደምጣችኋለሁ። አብረን እንከታተለው። በቅድሚያም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ አሁንም የመገናኛ ብዙሃን የፊት ለፊት ገጽ ርዕስ ሆነዋል። በየደቂቃዎች የሚያወጧቸው አጫጭር ትዕዛዞችና የሚሰጧቸው ውሳኔዎች አሜሪካን ከውስጥም ከውጭም የጋለ ብረት አድርጓታል። አሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ አሁን ደግሞ ተረኛዋ የተጋጯት ሀገር ካናዳ ሆናለች። ጎረቤታቸው ካናዳ ከቻይና ጋር የንግድ ስምምነት ማድረጓን ተከትሎ ነው የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በጎረቤታቸው ካናዳ ላይ 100% ታሪፍ ከጣሉ በኋላ ካናዳን ሀገር አይደለችም 51ኛ የአሜሪካ ግዛት ናት ሲሉ እዚህ ቀደም እንዳደረጉት ሁሉ የካናዳውን ጠቅላይ ሚኒስትር ከማለት ገዢ ማለትን መርጠዋል። አሜሪካ ከኢራን ጋር ውጥረት ውስጥ ባለችበትና ከቬንዙዌላ ጋርም ከፍተኛ ውዝግብ ውስጥ በገባችበት በአሁኑ ሰዓት ፕሬዝዳንት ትራምፕ ፊታቸውን አሁን ደግሞ ወደ ሰሜን ጎረቤታቸው ካናዳ ዙረዋል። ቢቢሲ በሰበር ዜናው ሌሊቱን እንዳረዳው ከሆነ ካናዳ ከቻይና ጋር ያደረገችው አዲስ የንግድ ስምምነትን ተከትሎ ፕሬዝዳንት ዶናልድ ጄ ትራምፕ በንዴት መጦፋቸው ተሰምቷል። በካናዳ ላይ እስካሁን አይታው የማታውቀውን አይነት የንግድ ጦርነትን በካናዳ ላይ አውጀዋል። ትራምፕ የካናዳን መሪዎች የአሜሪካ ኢኮኖሚን ለቻይና አሳልፈው የሰጡ ከዳተኞች ሲሉ በይፋ የጠሯቸው ሲሆን ካናዳ የምትልከው ማናቸውም ምርት ላይ 100% ታሪፍ እንዲጣል ትዕዛዝ ሰጥተው የካናዳ ኢኮኖሚ አንኮታኩተዋለሁ ሲሉ ዝተዋል። ቢቢሲ እንደዘገበው ከሆነ ግጭቱ የተቀሰቀሰው የካናዳው ጠቅላይ ሚኒስትር የኢኮኖሚ አማካሪያቸው ማርክ ካርኒ በጋራ በመሆን ከቻይና ጋር በደረሱት የንግድ ስምምነት ነው። ትራምፕ እንዳሉት አሜሪካን ተጎራብቶ ከጠላት ሀገር ጋር መግባባትና መስማማት ፈጽሞ የማይቻል ብለውታል። ካናዳ ቻይና ጋር የገባችው የስምምነቱ ዝርዝር የመጀመሪያው የኤሌክትሪክ መኪኖችን የተመለከተ ስምምነት ሲሆን ካናዳ ከቻይና የሚገቡ የኤሌክትሪክ መኪኖች ላይ ጥላው የነበረውን ቀረጥ ከ100% ወደ 6.1% ዝቅ ያደረገች ሲሆን ይህም ርካሽ የቻይና መኪኖች በሰሜን አሜሪካ ገበያ ውስጥ በከፍተኛ ቁጥር ከቻይና እንዲጎርፉ ያደርጋል። ቻይናንም ትርፍ በትርፍ አድርጎ ያንበሸብሻል። በአንጻሩ የአሜሪካ መኪኖችም በሰሜን አሜሪካ ገበያ ውስጥ ተፈላጊነታቸው ይቀንሳል። ሌላኛው የግብርና ምርትን የተመለከተ ስምምነት ነው። ቻይና ከካናዳ በሚገባው የካኖላ ዘይት ላይ የነበረውን ታሪፍ ከ85% ወደ 15% ዝቅ አድርጋለች። ይህ ደግሞ በቻይና ላለው ገበያ የካናዳ ዘይት የሚያገኘው ድርሻ ሰፊ ይሆናል። ይህ ስምምነት ትራምፕ ቻይናን ከሰሜን አሜሪካ ገበያ ለማግለል የሚያደርጉት ጥረት ላይ ውሃ የቸለሰ ሆኗል። ይህ የካናዳ እንቅስቃሴ ታዲያም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕን በእጅጉ አስቆጥቷቸዋል። በትሩዝ ሶሻል የማህበራዊ ሚዲያ ገጻቸው ላይ ታዋቂውን የካናዳ ፖለቲከኛ ማርክ ካርኒ ገዢው ካርኒ ወይም ገቨርነር ካርኒ ሲሉ ጠርተዋቸዋል። ትርጉሙም ተንታኞች እንደሚሉት ትራምፕ ፕሬዝዳንት ወይም ጠቅላይ ሚኒስትር ከማለት ይልቅ የካናዳ
ዎችን ገቨርነር ማለት እንደሚወዱና ይህም ማለት ደግሞ ካናዳ ከዚህ ቀደም ራሳቸው እንዳሉት የአሜሪካ 51ኛ ግዛት አድርገው እንደሚቆጥሯት በተደጋጋሚ መናገራቸውና ካናዳ ከኛ ጋር መካተት አለባት በማለት የሚናገሩትን ርዕዮተ ዓለም የሚያቀነቅን ሆኗል። ትራምፕ አክለውም ቁጣ ባዘለ ንግግራቸው ሲናገሩ ዓለም አሁን የሚያስፈራት የመጨረሻው ነገር ቻይና ካናዳን መቆጣጠሯ ነው። ይህ እንዲሆን በፍጹም አልፈቅድም። በቅርበት እንኳን እንዲደርሱ ለቻይኖች ፍቃድ ሰጣቸውም ማናቸውንም እርምጃ በካናዳ ላይ ወስዳለሁ ብለዋል። በኦቶዋ የካናዳ ዋና ከተማ ድባቡ ድንጋጤ ነግሷል ያለው የቢቢሲ ዘገባ ማርክ ካርኒ በዳቮስ የኢኮኖሚ ፎረም ላይ ለትራምፕ ንግግር ምላሽ የሰጡት ወዲያውኑ ነበር። ካናዳ የራሷን ጥቅም የምታስከብር ሉዓላዊ ሀገር ናት። ሉዓላዊነታችንን ትራምፕ እየጣሱ ነው ብለዋል። ካርኒ በንግግራቸው የድሮው የዓለም ስርዓት አሁን ሞቷል። እኛ ጠረጴዛው ላይ ካልተቀመጥን በስተቀር እራታችን በሌሎች ይበላብናል ብለዋል። ካናዳ የራሷን ደንበኞች ራሷ የመምረጥ መብት አላት። ከቻይና ጋር የሚያደረገችውን ስምምነት ይህንን የሚያመለክት ነው ሲሉ ተከላክለዋል። የካናዳ የንግድ ሚኒስትር ዶሚኒክ ለብላንክ በበኩላቸው ከቻይና ጋር የነጻ የንግድ ቀጠና አልፈጠርንም፣ የታሪፍ ማስተካከያ ነው ያደረግነው ሲሉ ውጥረቱን ለማብረድ ቢሞክሩም የትራምፕን ቁጣ ግን ያጋለው ነበር። በአጠቃላይ የዛሬው ዜና የሚያሳየው የአሜሪካ ኢኮኖሚ ጦርነት በሶስት ግንባሮች መከፈቱን ነው። በደቡብ ከቬንዙዌላ ነዳጅ ጋር፣ በምስራቅ ከኢራንና ከቻይና ጋር፣ በሰሜን አሁን ከካናዳ ጋር። ትራምፕ ካናዳ ያለ አሜሪካ መኖር እንደማትችል የተገለጸ ሲሆን 100% ታሪፍ ከተጣለ የካናዳ ኢኮኖሚ በሳምንት ውስጥ ሊሽመደመድ እንደሚችል ተንታኞች ይስማማሉ። የዓለም የንግድ ስርዓት ወይም ግሎባል ትሬድ ኦርደር በአይናችን ፊት እየፈራረሰ ነው በማለት መገናኛ ብዙሃን ስለ ሁኔታው ያስረዳሉ። በዚህ እንዳለ በአሜሪካ ያለው ውጥረትም ተባብሷል። አይስ ወኪሎች በተለያዩ ግዛቶች የሚያካሂዱት ዘመቻ ህዝቡን ከማስመረርም አልፎ የተለያዩ ቁጣን ያዘሉ የተቃውሞ ሰልፎችና አመጾች በተለያዩ የአሜሪካ ግዛቶች መካሄዳቸውን ቀጥለዋል። በደቡባዊ ሚኒሶታም በፌዴራል የኢሚግሬሽን ወኪሎች የተተኮሰበትና በጽኑ ቆስሎ የነበረው ግለሰብ ህይወቱ ማለፉን የሚኒያፖሊስ አዛዥ ብሪያን ኦሃራ አረጋግጠዋል። የፖሊስና በፌዴራል ወኪሎች መካከል የተፈጠረው ግጭትን የዓይን እማኞች እንደሚናገሩት በስፍራው የነበረው ሁኔታ እጅግ ውጥረት የተሞላበት የነበረ ሲሆን የፌዴራል ፖሊሶቹ ወይም አይስ ኤጀንቶቹ የሚኒያፖሊስ ኤምፒዲ ከስፍራው ለቆ እንዲወጣ ትዕዛዝ መስጠት ሞክረው የነበረ ሲሆን የፖሊስ አዛዡ ብሪያን ኦሃራ ግን ይህንን ጥያቄ ውድቅ አድርገውታል። ኦሃራ የፌዴራል ወኪሎችን ትዕዛዝ በመቃወም ኖቻቸው የወንጀል ስፍራውን ተጠብቆ እንዲቆይና ማስረጃዎችን በፌዴራል ኤጀንቶች እንዳይወሰዱ ጥበቃ እንዲያደርጉ አዘዋል። የሚኒሶታ የወንጀል ምርመራ ቢሮ BCM ምርመራውን ለማካሄድ ወደ ስፍራው አምርቷል። የአደጋ ጊዜ ጥሪና ምስክሮችም የከተማዋን ፖሊስ ባስተላለፈው አስቸኳይ ትዕዛዝ የሌሊት ተረኛ ከሆኑት በስተቀር ሁሉም የሚኒያፖሊስ አባላት እረፍታቸው ተሰርዞ በአስቸኳይ ወደ ስራ ገብተው እንዲመለሱ በተጠንቀቅ የቆሙም ጥሪ ደርሷቸዋል። ይህ ውጥረት እያየለ ሲሆን በተለይም ደግሞ በነገሰው ውጥረት በፌዴራሉ ፖሊሶችና በክልሉ ፖሊሶች መካከል ያለውን ውጥረት አባብሶት በፌዴራሉ የአይስ ወኪሎች የተተኮሰበትና ህይወቱ ያለፈው የ37 ዓመቱ አሌክስ ጄፌሪ ፕሪቲ የተባለ ግለሰብ እንደሆነም ተመልክቷል። በደቡብ ሚኒያፖሊስ ከተማ ነዋሪ እንደነበር የተረጋገጠ ሲሆን የሚኒያፖሊስ አዛዥ ብሪያን ኦሃራ በሰጡት መግለጫ እንዳሉት ግለሰቡ ነጭ አሜሪካዊ ሲሆን ከዚህ ቀደም ከቀላል የፓርኪንግ ቲኬት ቅጣት በስተቀር ፖሊስ ጋር ምንም አይነት ከባድ ወንጀል ሪከርድ የሌለበት መልካም ሰው ነበረ ሲሉ ስለ ሁኔታው አረጋግጠዋል። አዛዡ ዙዋራን አክለውም ፕሪቲ ህጋዊ የጦር መሳሪያ ፈቃድ ያለውና በህግ አግባብ መሳሪያ የሚይዝ መልካም ሰው ነበር ሲሉ ገልጸውታል። የግለሰቡን የኋላ ታሪክ የሚዳስሱ መረጃዎችን እንደሚያሳዩት ፕሪቲ በሚኒሶታ ዩኒቨርሲቲ ትምህርቱ እንደተከታተለ የሚያረጋግጥ ሲሆን 2021ም የነርሲንግ ሙያ ፈቃድ ያወጣ ሲሆን ፈቃዱም እስከ ማርች 2026 የሚያገለግል እንደነበረ ተመልክቷል። ግለሰቡ በመንገድ ላይ ከአይስ ኤጀንቶች ጋር ከተነጋገረ በኋላ የአይስ ኤጀንቶች መካከል አንዱ ታገለው በኋላ በመሳሪያ እንደገደለው ታይቷል። የተለያዩ ቪዲዮ ቅጂዎች ክስተቱን ያሳዩ ሲሆን ይህንን ተከትሎ በቁጣ ወደ አደባባይ የወጡ የሚኒሶታ ነዋሪዎች ብርዱ ሳይበግራ